ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ። ለምን? ከሕግ እርግማን በታች ያለነውን እኛን ለመዋጀት ሰውን ላድን ብሎ ኢየሱስ ሰው ሆነ። የተወለደው እንደዚህ ሊያድነን ነው። የተወለደው ከሕግ እርግማን ነፃ ሊያወጣን ነው። የገላትያ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 7 ድረስ ያለ የጌታ ቃል ክፍል ነው። አብረን ሁላችንም ያነበብነው ምንድነው የሚለው? ሕፃን እስከሆነ ድረስ ምንም ወራሽ ቢሆን፣ ሕፃን እስከሆነ ድረስ ሀብት ሁሉ የሱ ቢሆን፣ በቤት ውስጥ ካለ ከሞግዚት በታች ነው የሚኖረው። ሕፃን ሆኖ ተወላጅ ሆኖ የቤት ልጅ ሆኖ ወራሽ ሆኖ ባለመብት ሆኖ ባለርስት ሆኖ ሕፃን እስከሆነ ድረስ በቤት ውስጥ ሲኖር ሲመላለስ ሲወጣ ሲገባ ከባሪያ በታች ነው የሚኖረው። ትክክለኛ ጳውሎስ የሚጠቀመው ቃል በቤት ውስጥ ካለ ከተሾመ ባሪያ በታች። ባለመብት ቢሆንም ባለርስት ቢሆንም ወራሽ ቢሆንም ጊዜው እስኪደርስ ድረስ በባሪያ ስር ይኖራል። እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ዓለም እስኪልከው ድረስ በሕግ ጥላ ስር ነበርን። ልጁ ልጅ ነው፣ በባሪያ መብት ስር ነው ያለው፣ በአስተዳዳሪ በታች ነው ያለው። ይሄ እስከ መቼ ድረስ ነው? የሚቀጥለው ቁጥር 3 ምንድን ነው የሚለው? እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ተገላግለናል፣ ነፃ ነን። አሁን ጳውሎስ እንደዚህ ይላል፣ እኛም ብንሆን ልክ በሕግ ውስጥ አይሁዳውያን በባርነት ተቀምጠው እንደነበረው እኛም ብንሆን ከዓለም የመጀመሪያ ወይንም መሰረታዊ ትምህርት ስር ነበርን። በባርነት በሞግዚት ጥላ ስር በባርነት ውስጥ ነበር፣ ተጠለን ነበር። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ ማቹር ወደ ማድረግ የአባቴን ርስት ወደምወርስበት ደረጃ የሚያመጣን ያስፈልገን ነበር። ልጁ ካልበሰለ ባለመብት ቢሆንም የመውረስ አቅምም እድልም አይሰጠውም። አይሁዳውያንና ግሪካውያን የልጁን ዕድሜ አይተው 18 አይሁዳዊ ደግሞ 19 ዓመት ሲሞላው ወራሽ ነው ይለዋል። ሮማዊ ዕድሜን አይቶ አይደለም፣ የልጁ ማደግና አለማደግ ሳይሆን በአባቱ ነው የሚወሰነው። ልጁ ሽማግሌም ሆኖ አባትየው ካላመነበት ወራሽ ነህ ላይል ይችላል። ጳውሎስ እያቀረበ ያለው በሮም ጥላ ስር ስለሆኑ ሞሮፍ የሮማውያኑ ስለሆነ የሚታወቀው የሮማውያኑ ነው እያቀረበ ያለው። አይሁዳዊ እድገትን አይቶ ሮማዊ 40 ዓመት ሞልቶም አባትየው ካላመነ ናስቲ